ይህ ኢትዮ ሄርላይንስ ነው። በቅድሚያ አርዕስተ ዜናዎቹን እናሰማችሁ። ሁምና ሻኔ አፋን አማራ ዱበቱ ሁምና ፋኖ ጀደሙ ፋና አደ ኡመኒ ካን ወሊን ዱካሱዳን ካን ሞ ሲያሳ ኦዶላ ጀረ ከናፍተው ገገሱዳን ወሊን ሆጀቻ ጅሩ። የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ በጨፌ ኦሮሚያ ላይ ያልተጠበቀና አነጋጋሪ ንግግር አደረጉ። አቶ ሽመልስ የብልጽግናው መንግስታችን ተሸንፎ ቢፈራረስ ያለንን መሳሪያ ይዘን ትግላችንን እንቀጥላለን፣ በደንብ የታጠቀ ሜካናይዝድ ኃይል ገንብተናል፣ እሱንም ይዘን ጫካ ገብተን እንዋጋለን ሲሉ የጨፌውን አባላት ያስደነገጠ ንግግር አድርገዋል። አቶ ሽመልስ የኦሮሞ ነጻነት ሰራዊትን ከታሪካዊ ጠላቶቻችን አንገታችንን ከቆረጡ ከፋኖ ኃይሎች ጋር አብረው እየሰሩ ነው በማለት የከሰሱ ሲሆን ሆኖም እኛ ግን አንገታችንን ከቆረጡት ጋር አንዳንሆንም አንድ ላይ እንጠርጋቸዋለን እንጂ ሲሉ ዝተዋል። ሁምና ከነ ጃሬ ጎዲናይ ቶኮ ከሰት ከንሶቾ ኦሮሞን ኦፊት ሲክሴ አቶ ሽመልስ የተለያዩ ጠላት ያሏቸው ኃይሎች ኦሮሞን ከ4 ኪሎና ከመሃል ሀገር በማውጣት ወደ ኬንያ ድንበር መላክ ነው አላማቸው ሲሉም ያልተጠበቀ አነጋጋሪ ንግግር አድርገዋል። ዝርዝሩን ይዘናል። ፖለቲከኛው ጀዋር መሐመድ ለአብይ ጀነራሎችና ባለስልጣናት ከባድ ማስጠንቀቂያና ምክር ሰጠ። ጀዋር ለጠቅላይ ሚኒስትር አብይ ቅርብ ለሆኑ ባለስልጣናትና ጀነራሎች ምክር አዘል መልእክት ያስተላለፈ ሲሆን የአብይ ነገር አብቅቶለታል፣ አታድኑትም ሲል ብዙዎችን ያስገረመ ንግግር አድርጓል። ኢምሬቲት ሆሉ ዋንገሌ መጠንቱ አንተ ወለቡማ ኬኛ ደበርሴ ዋንከነፍ ጠቅላይ ሚኒስትሩ ሁሉንም የሀገሪቱን ጉዳይ አንከትክቶ አበላሽቶታል። በዚህ ጊዜ ከአብይ ጋር ለመሰለፍ መሞከር የአብይን ጭቃ ወይም እበት በፈቃደኝነት መቀባት ነው ሲልም ጀዋር አስጠንቅቋል። በትግራይ ጦርነት እንደነበረው አሁን የሚፎክርና የሚሸልል ባለስልጣንም ሆነ ጀነራል ብዙም የለም ያለው ጀዋር አሁን የምጽአት ቀን ደርሷል፣ ስለዚህ ባለስልጣናትና ጀነራሎች ለራሳችሁና ለሀገሪቷ ስትሉ አብይን አስወግዱ ሲል ያልተጠበቀ ጥሪ አድርጓል። He will take them down and he will take all of us down. The moment of truth has arrived now. አከም ድሮ ሐሰን ሰኒምቲ ሌላኛው መረጃችን ነው። ሰላም መፈለጋችን ራሳችንን ከመከላከል ያግደንም እያንዣበበ ያለውንም የጦርነት ደመና የመጨረሻ የሰላም አማራጮችን ተጠቅመን እናስቀረዋለን ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስጠነቀቁ። ዶክተር ደብረጽዮን በበኩላቸው የፌዴራሉ መንግስት ትግራይን ለመውረር ዝግጅቱን ጨርሷል፣ እኛም ለመመከት ተዘጋጅተናል ሲሉ አነጋጋሪ መልእክት አስተላልፈዋል። የትግራይ ህዝብም ለከባድ ትግል መዘጋጀት አለበት፣ ይህም አማራጭ የሌለው ጉዳይ መሆኑን መገንዘብ አለበት በማለትም ጥሪ አቅርበዋል። ዝርዝሩን ይዘናል። ሰላም ውድና የተከበራችሁ የቻናላችን ተከታታዮች በእለቱ የተሰሙትን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። በመጀመሪያም የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ በጨፌ ኦሮሚያ ላይ ያልተጠበቀና አነጋጋሪ ንግግር አደረጉ። አቶ ሽመልስ በጨፌው ላይ የብልጽግናው መንግስታችን ተሸንፎ ቢፈራርስ ያለንን መሳሪያ ይዘን ጫካ እንወርዳለን፣ በደንብ የታጠቀ የሜካናይዝድ ኃይል ገንብተናል፣ እሱን ይዘን ጫካ ገብተን ውጊያችንን እንቀጥላለን ሲሉ የጨፌውን አባላት ያስደነገጠ ንግግር አድርገዋል። አቶ ሽመልስ ከጨፌው ንግግራቸው በፊት ለሚቀርቧቸው ሰዎች በኦሮሚያ ውስጥ የሜካናይዝድ ኃይል መገንባታቸው ሲናገሩ መደመጣቸውን ለጉዳዩ ቅርበት ያላቸው ምንጮች የገለጹ ሲሆን አክለውም አሁን ካለው ከተገነባው የሜካናይዝድ ኃይል በተጨማሪ ሌላ በደንብ የተደራጀ የሜካናይዝድ ኃይል ለመገንባት እንቅስቃሴ እያደረጉ መሆናቸውንና በሚመጣው ጦርነት እንኳን ብንሸነፍ ጫካ ገብተን ውጊያችንን እንቀጥላለን ሲሉ መናገራቸው ተዘግቧል። ምንጮቹ አቶ ሽመልስ ጫካ ገብተን እንዋጋለን ሲሉ የተናገሩበትን ጉዳይ ሲያብራሩም የኦሮሚያ ባለስልጣን የሆኑ ጓደኞቻቸው አሁን ከኤርትራና ከህወሓት ጋር ይደረጋል ለተባለው ጦርነት እንደማያሸንፉ ሙሉ እምነት እንደሌላቸው በአቋማቸው ስለተንጸባረቀ የእነዚህ ባለስልጣናት ሞራል ለመገንባት በሚል አቶ ሽመልስ እኛ ብንሸነፍ እንኳን ኦሮሚያ ላይ በሜካናይዝድ የተገነባ ኃይል መገንባታቸውን በማሳወቅ እንደ ደርግ ባለስልጣናት ሀገር ጥለው እንደማይሸሹና ከኦሮሚያ ጫካ ሆነው ትግሉን እንደሚቀጥሉ ለማመላከት እንደሆነ ተነግሯል። አቶ ሽመልስ በቅርቡ በጨፌ ኦሮሚያ ላይ በነበረው ስብሰባ ላይም የሸኔ ኃይሎችን ፖለቲካ እናውቀዋለን፣ እነሱ ከጠላቶቻችን ስር የወደቁ ናቸው፣ ከጠላቶቻችን ጋር ያበሩ ናቸው፣ ከታሪካዊ ጠላቶቻችንን አንገታችንን ከቆረጡ ከፋኖች ጋር አብረው እንደሚሰሩ እናውቃለን ሲሉ ወንጅለዋል። ሁምና ሻኔ አፋን አማራ ዱበቱ
humna faannoo jedhamu faana adda uumanii kaan waliin dhukaasuudhaan kaan immoo siyaasa ololaa jara kanaaf ta'u gaggeessuudhaan waliin hojjechaa jiru። አቶ ሽመልስ ቀጥለውም ጠላቶቻችን በተለይ ታጥቆ የሚንቀሳቀሰው ሸኔና ከውስጣችን ከወጡት የፖለቲካ ለምባዮች በመጠቀም በውጊያና በፕሮፓጋንዳ እየተዋጉን ነው። እነዚህ ጠላቶቻችን በተለይ ሸኔና ፋኖ የሚባለው ጽንፈኛ ኃይል አብሮ በመተኩስ ሌሎች ደግሞ በእኛ ላይ ፕሮፓጋንዳ በመስራት አብሮ እየታገሉ ነው። እኛ ግን አንገታችንን ከቆረጡት ጋር አንድ አንሆንም፣ አንድ ላይ እንጠራረጋቸዋለን እንጂ ሲሉ ዝተዋል። አቶ ሽመልስ አከለውም ሸኔ አብሮ የተሰለፈው ሌሎች ወደ ኦሮሞ ቀዮች ሲመጡ አብልቶ አሳድጎ ለሌሎቹ ደግሞ ሚስት በመስጠት ወደ ራሱ ካስጠጉት በኋላ ተመልሰው ኦሮሞን ከቀየው ከመሬቱ በማፈናቀል ቤቱን በላዩ ላይ በማቃጠል ከገደሉት ጋር ነው ሲሉም ያልተጠበቀ አስደንጋጭ ንግግር አድርገዋል። እንዴት ሸኔ በከርዋሌና ሌንጂሶ ጋር ከተዋጉ ጋር ይሰለፋል ሲሉ አቶ ሽመልስ በሚኒሊክ ዘመነ መንግስት የጨለንቆን ጦርነት በማስታወስ ክስ ያቀረቡ ሲሆን አከለውም በሰሞኑ በነበረው ጦርነትም ምን ሲሉ እንደነበር ሰምታችኋል። ሸኔና ይህ የአማራ ሸኔ አብረው ሲሰሩ ነበር። እነዚህ ኃይሎች ኦሮሞን ከ4 ኪሎና ከማል ሀገር በማውጣት ወደ ኬንያ ድንበር መላክ ነው ዓላማቸው ሲሉም አነጋጋሪ ንግግር አድርገዋል። አቶ ሽመልስ በመጨረሻም ኦሮሞ አመጡ ያመጣውን የዓለም ሎሬታችንን አብይ አህመድን እነዚህ ጠላቶች ለማጥፋት አብረው እየሰሩ ነው ሲሉም ከሰዋል። ፖለቲከኛው ጀዋር መሐመድ ለአብይ ጀነራሎችና ባለስልጣናት ከባድ ማስጠንቀቂያና ምክር ሰጠ። ጀዋር ለጠቅላይ ሚኒስትር አብይ ቅርብ ለሆኑ ባለስልጣናትና ጀነራሎች በኦሮምኛ ቋንቋ ምክር አዘል መልእክት ያስተላለፈ ሲሆን አሁን የአብይ ነገር አብቅቶለታል አታድኑትም ሲል ብዙዎችን ያስገረመ ንግግር አድርጓል። ጀዋር በመልእክቱ አብይ ሁሉንም የአገሪቱ ጉዳይ አንከትክቶ ስላበላሸ በኦሮሞ ሕዝብ ላይ ከውስጥና ከውጭ ሆን ብሎ ጠላት እያፈራ በመምጣቱ ከአብይ ጋር ለመሰለፍ መሞከር የአብይን ጦስ ወደ ኦሮሞ ሕዝብ ማላከክ ወይም ማስተላለፍ ነው ወይም የአብይን ጭቃ እበት መቀባት ማለት ነው ብሏል። እንታ ኢትዮጵያ ዳ ጊዱ ገሌስ ጎዳቴ ኦሶንታኔ ኢምሬቲት ሆሉ ዋንገሌፍ መጠንቱ አንተ ወለቡማ ኬኛ ጀዋር ቀጥሎም አብይ በአሁኑ ሰዓት የኦሮሞንም ሆነ ኢትዮጵያን ሕዝብ ጥቅም ይዞ እየሄደ አይደለም ያለ ሲሆን አብይ በአሁኑ ሰዓት የተባበሩት አረብ ኤሚሬቶች ጉዳይ አስፈጻሚና ተላላኪ በመሆኑ እየመጣ ላለው አደጋ ተጠያቂው አብይና አብይ ብቻ ነው ሲልም ጠቅላይ ሚኒስትሩን ከሷል። ጀዋር መልእክቱን ቀጥሎም አሁን ማድረግ ያለብን አደጋውንና ጦርነቱ ሳይመጣ በፊት አብይ ከስልጣን መፈንገል አለበት። እኛ ይህንን ሰውዬ ከራሳችን ላይ ማውረድ አለብን። በተለይም በኢትዮጵያ ውስጥ ያሉት ጀነራሎችና በአብይ ዙሪያ ያሉ ባለስልጣናት ኢትዮጵያ ውስጥ ያለውንና እየተፈጠረ ያለውን ችግር እናንተም እኛም እናውቃለን። በእርግጥ በትግራይ ጦርነት ጊዜ እንደነበረው አሁን የሚፎክርና የሚሸልል ባለስልጣንም ሆነ ጀነራል ብዙም የለም። ስለዚህ እናንተ በአብይ ዙሪያ ያላችሁ ባለስልጣናትና ጀነራሎች እናንተንም አገሪቷንም ይዞ መቀመቅ ውስጥ ከመውረዱ በፊት ለራሳችሁ ስትሉ አብይን ብታስወግዱ ይሻላል ሲል ያልተጠበቀ ጥሪ አድርጓል። ከነሞ ከሰቱ አይኖ ነን ያሳ ጅሩዋን ቤለቱ ፈካቱ ጀራሎን ኔፊ ጆለን ናኖሳ ጅረን ኩን ኢትጋፍቱማ ሴና ጉዳ ደቀበል he will take them down and he will take all of us down. The moment of truth has arrived now. አከም ድሮ ሐሰን ሰኒ መቲ ሰላም መፈለጋችን ራሳችንን ከመከላከል ያግደንም ጦርነቱንም እናስቀራለን ሲሉ የትግራይ ጊዜ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስጠነቀቁ። ዶክተር ደብረጽዮን በበኩላቸው የፌዴራሉ መንግስት ትግራይን ለመውረር ዝግጅቱን ጨርሷል፣ እኛም ለመመከት ተዘጋጅተናል ሲሉ አነጋጋሪ መልእክት አስተላልፈዋል። ትላንት ምሽት በመቀለ ከተማ በተካሄደ የሻማ ማብራት ስነ ስርዓት ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደና የህወሓቱ ሊቀመንበር ዶክተር ደብረጽዮን በትግራይ ወቅታዊ ሁኔታ ላይ መልእክት አስተላልፈዋል። ዶክተር ደብረጽዮን የፌዴራሉ መንግስት ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅቶች እንዳሉ ይታወቃል፣ ህልውናችንን ጥሶ ለሚመጣ እንመክተዋለን ሲሉ መልእክት አስተላልፈዋል። ህዝቡም ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን በመገንዘብ እንዲዘጋጅ ጥሪ አቅርበዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን የካቲት 11 የሰማዕታት መታሰቢያ ዕለትን አስመልክቶ ባስተላለፉት ወቅታዊ መግለጫ በትግራይ ህዝብ ላይ የተደቀኑ ዘርፈ ብዙ ተግዳሮቶችን በዝርዝር አቅርበዋል። ሊቀመንበሩ በዋናነት የፕሪቶሪያ ስምምነት አለመተግበር እንደ ዶክተር ደብረጽዮን ገለጻ የፕሪቶሪያ ሰላም ስምምነት ከተፈረመ 3 ዓመታት ቢቆጠሩም በትግራይ ሉዓላዊነት፣ በተፈናቃዮች መመለስና በዜጎች ደህንነት ዙሪያ የተገቡት ቃሎች እስካሁን አልተፈጸሙም። በዚህ ምክንያትም የትግራይ ህዝብ አሁንም በከባድ ስቃይ መከራና ራብ ውስጥ እንደሚገኝ ጠቁመዋል። ክልሉ በማህበራዊና ኢኮኖሚያዊ ማነቆ ውስጥ መውደቁንና ይህም ስምምነቱን በግልጽ የጣሰ መሆኑን አጽንኦት ሰጥተው ተናግረዋል።
ሁኔታው ከኢኮኖሚና ማህበራዊ ጫና አልፎ አሁን ላይ ወደ ተኩስና ወታደራዊ እንቅስቃሴ እየተሸጋገረ መሆኑን ዶክተር ደብረጽዮን አስታውቀዋል። ያለውን አቅም አሰባስበው ትግራይን ለመውረር ዝግጅቶች እንዳሉ ይታወቃል ያሉት ሊቀመንበሩ በትግራይ ላይ አዲስ ወረራ ለመፈጸም እየተደረገ ያለው እንቅስቃሴ እጅግ አሳሳቢ መሆኑን ገልጸዋል። ዶክተር ደብረጽዮን በመጨረሻም ድርጅታቸው የተደቀነውን ስጋት በሰላምና በውይይት ለመፍታት ዝግጁ መሆኑን ቢገልጹም ህልውናችንን ጥሶ ለሚመጣ ግን እንመከታለን ሲሉ ጥብቅ ማስጠንቀቂያ አስተላልፈዋል። የትግራይ ሉዓላዊነት ለማረጋገጥና የህዝቡን ችግር ለመፍታት አንድነትን ማጥበቅና ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን በመገንዘብ ህዝቡ እንዲዘጋጅ ጥሪ አቅርበዋል። የክልሉ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው እያንዣበበ ያለውን የጦርነት ደመና የመጨረሻ የሰላም አማራጮችን ተጠቅመን እናስቀረዋለን፣ ሰላም መፈለጋችን ግን ራሳችንን ከመከላከል አያግደንም ሲሉ አስጠንቅቀዋል። ክቡራን ተመልካቾች ለአሁን ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ያለውትን ሀሳብና አስተያየት ኮሜንት ላይ በመጻፍ ያጋሩን። ቪዲዮ ላይክ እና ሼር፣ ቻናሉን ሰብስክራይብ እና የዶል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ተሰናበትን።